ሃይ እንዴት ናችሁ? ዛሬ ኪችን ውስጥ ነው ያለሁት። ጓደኞቼ ይመጣሉና እስኪ ጉድ ጉድ ልበል ብዬ ሰው ቤት እንግዲህ ሲመጣ እንግዳ መቼም ጉድ ጉድ ማለት የወግ ነው። ቀለል ያለ ነገር ነው ልሰራ ያሰብኩት። በርገር ነው የማዘጋጀው እና ድንቼን እዚህ ጋር ሲዝን እያደረኩኝ ነው። ጋይስ ሰላጣ እንዴት ነው የምታጥቡት? እኔ በቃ ሰላጣ ሳጥብ በቃ ዶሮ ማጠብ ይሻላል። የእውነት አትክልት በጣም ወዳለው አትክልት ተመጋቢ ነኝ፣ ግን ማጠቡ እንዴት ሰዓት እንደሚፈጅብኝ ነው። ከዛ በቃ ኦልሞስት ሁሉም ነገር ጨራርሼ ሳህን እያቀራረብኩ ነው። ብታዩ ያለሁበት ሰፈር እኮ ያን ያህል የምር የሚያሳስት አይደለም። ግን በቃ ስንት ጊዜ በስልክ እንደጨቀጨቁኝ በምልክት ብነግራቸው ቴሌግራም ላይ ሎኬሽን ልኬላቸው ራሱ እየገባቸው አልነበረም። ፋይናሊ እንደምንም ቤታችን ደርሰዋል። እስ በእናታችሁ እነዚህ ልጆች እኮ እንዴት እንደምወዳቸው በቃ እነሱ ከመጡ ጥርሴ አይከደንም። ይዋቸው እስኪ በጣም እኮ ስዊት አይደሉ? ሰላም እያሉ ነው የሚገቡት። እናንተን ነው ሰላም የሚሏችሁ ባይዘዌ። እስኪ ኮመንት ሴክሽን ላይ እናንተም ሰላም በሉልኝ፣ እንኳን ደህና መጣችሁ በሉልኝ ወደ ቤቴ። በነገራችሁ ላይ በጣም አሪፍ በርገር ነው የምሰራው። የቀመሰው ሁሉ ላይ ቆንጆ ኮመንት ነው የሚሰጠኝ። በርገርሽ ጣፍጣል የማይለኝ ሰው የለም። ሁኖስ ወደፊት እናንተም የመቅመስ እድል ይገጥማችሁ ይሆናል እና እዩት። አያምርም? ሶ ጎበዝ። ቤቴ እንግዳ ሲመጣ በቃ ይሄ ምግብ ቴብል ላይ ምግብ ተደርድሮ ምናምን እየተጫወቱ እየተሳሳቁ መብላቱን በጣም ነው እኔ የምወደው። በጣም ነው ኢንጆይ የማደርገው እና እየተጫወትን እየተሳሳቅን ቆንጆ ምሳ በላን። ከዛ ምሳችንን በልተን ስንጨርስ ያው የታወቀ ነው ቡናችንን አፈላን። እንዲህ ዝም ብዬ እንዳልመስላችሁ ያው ቡና በቱታ አይፈላም ብለው ቀሚስ አስለበሱኝ። ጋይስ በቃ እኮ አሜዚንግ ቀን ነበረን ነው የምላችሁ። ይኸውና እዚህ ጋር እንደምታዩት ምርቃን ሁሉ ነበረ። ተመረኩኝ ነው የምላችሁ። አይስዌር የሀገር ሽማግሌ ራሱ እንዲመርቃል እንደ ያረረ ማአዚ ተመርቃችሁ ነው የምላችሁ። በቃ ምርቃን ስትችል ብሩኬም ቢሆን ታድዬ አሜን ብያለሁኝ። ከዛ ከምርቃን በኋላ ይሄንን የመሰለ የዶሮ አይን የተባለለት ቡናችንን እየጠጣን ፈንዲሻችን እየበላን እጅግ በጣም ቆንጆ ቀን አሳለፍን። ኧረ በእጣኑ ይሄንን በመሰለ ቡና ይዣቸዋለሁኝ። ይሄንን ፔጅ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ ያማረ ቅዳሜ እንመኝላችኋለን። ባይ